ያነ እንዴ ሰዎች ይሉኛል እኔ ግን አይ ይሉኛል ሳይሆን እንዴ ጉራማ ምንም እኔም እኮ እየነገርኩህ እኮ ነው እንደው ድል ውስጥ ብዬ እኮ ነው አይደለም ግን ጉራህ የሆነ ልክ እንደ አክሱም ሐውልት በቃ ተገትረህ ዘላለም የምትኖር አይነት ነው የሚመስለውና ግን ቆይ ትንሽ ቀዝቀዝ ብትል አይሻልም አንተ ትንሽ ቀዝቀዝ ምንም ያልሞኩ ቀዝቀዝማ አያስፈልገኝም አሁን እኔ አንዴ እኛ ነን እኮ የሚታየን እኛ ነን እኮ ያንተ ሙቀት ወላፈነህ የሚደርሰን እኮ እኛ ነን እኮ ላንተ እኮ አይደል ምንድነው መሰለህ እርግጠኛ ነኝ ያው ጥያቄዎች ብዙ ጊዜ ልታመጣ የምትችለው ከአድማጮች ሊሆን አያለው ኮሜንቶችም እኮ ያለው እኔ እኮ ያንተን እኮ ጀርባ እጅ አጥንቻው እነዚህ ማወራው በሙሉ እኮ አጥንቼ ነው መጣው መንሱር ግን ጉረኛ አይደለም ሰውንም በወላፈን እያቃጠለ አይደለም በሀብት ወላፈን ራሳቸውን እንዲያሳድጉ እያደረገ ነው እንጂ በጉረኝነት አይደለም ግን ደግሞ አንድ ነገር ልንገርህ ጉረኛስ ብትባል ምን ችግር አለው ጉረኛ እኮ የምትባለው የሆነች ነገር መኖር አለባት በዜሮ ጉረኝነት የለም ድህነት ወይ ደግሞ ምን ነገር ሳይኖር ሰው ጉረኛ ነው ሊል አይችልም ንግግር ሁሉ መቼ ያምርብሃል ስለዚህ ጉረኝነት ራሱ የሚመጣው የሆነ ነገር መኖር አለበት ይኑርና ሰው ጉረኛ ነው ይበልሰው ምንም ችግር የለውም እኔ በዛ ስለማመን ነው ተናዳል አልተናደድኩም እርግጠኛ ነህ በፍጹም እንትን የተናደደ ነው ተፈጥሮኝ ነው ይሄ ተፈጥሮኝ ነው ያ ግን አይ ተናደህ እንትን እያልክ ነው ተናደጄማ ቢሆን ኖሮ መልስልህ አልችልም ሮንግ መልስ ነበር የምሰጠው ውስጥ ያለውን ትክክለኛው ነገር የምናገረው በዚህ ስሜት ጥሩ ግን አንተ አሁን ብዙ ጊዜ የምትለብሳቸው ልብሶች ውድ ናቸው ትነግረናለህ ዋጋውን ብራንዱን ታሳየናለህ ዳይመንዶች ምናምን ከላይ ከምታረጋቸው ነገር ይልቅ አንተ ውድ ነህ ራስህ ትክክል አንተን ያደረካቸው ነገሮች አይደሉም ውድ የሚያደርጉና ሌሎች ሰዎች በእንደዛ አይነት እንዳይረዱ እንድታስረዳይ ስለምፈልግ ምናልባት የተጻፈውን ስላየውኝ ኮሜንት አይቻለሁ እና ሪሊ በእንደዛ አይነት በኩል የተረዱን ሰዎች ምንድነው የምትለው አንተን የምታረጋቸው ውድ ነገሮች አንተን ውድ እንዲያደርጉ ማንነትን እንዲጨምሩ ምንድነው ታዲያ እሺ ኢንዶኔዥያ ነው ያለው ብያለሁ ኢንዶኔዥያ በ1977 ዓመተ ምህረት ኢትዮጵያ ውስጥ ድርቅ ነበር ያኔ አይ ቲንክ 77 ረጅም ጊዜ አስተውሳለሁ እንዴ አይ ድርቅ እንዴ ምን ታሪክ ተማሪ እኮ ነኝ ማለት ካወቅ ድርቤ ልመጣ ፈልጌ ነው እዛ በ77 ያ ነገር ኢንዶኔዥያ አንድ በጣም ታዋቂ ዘፋኝ በዛ ድርቅ ዘመን እንትን አዘጋጅቶ ይሄ ኮንሰርት አዘጋጅቶ ለኢትዮጵያ ተዋጥቷል በትምህርት ቤት ተዋጥቶላቸዋል ኢትዮጵያ ነኝ አም ፍሮም ኢትዮጵያ ስላቸው አይ ሂር ኢትዮጵያን ፑር ፒፕል ምናምን ይሉሃል ያቺ የ77 ዓመቱ በኔ እድሜ ያሉት ነው የምነግርህ በኔ እድሜ ያሉት በዛ ደረጃ ትምህርት ቤት እያሉ በ77 እያንዳንዱ አሁን ለምሳሌ የኢትዮጵያ ትምህርት ሚኒስቴር አለ አይደለ የኢትዮጵያ ትምህርት ሚኒስቴር የሆነ ሀገር ላይ ድርቅ ሲደርስ እዚህ ሀገር ላይ ችግር ስላለ ተማሪዎች ገንዘብ ያዋጡ አይነት ነገር እዛ ሀገርም ተማሪዎች ኮንትሪቢዩት አድርገዋል ለዛ ድርቅ ለዛ ዘመን ኢንዶኔዥያ የምንታወቀው በድርቅ ነው ኢንዶኔዥያ ብቻም አይደለም ሌላም ዓለም ብትሄድ በድህነት ነው የምንታወቀው ሶሻል ሚዲያው ደግሞ ዓለም ላይ ነው የሚደርሰው ለካ እንደዚህ አይነት ብራንድ የሚለብስ ኢትዮጵያ ውስጥ አለ ለካ እንደዚህ አይነት ኑሮ የሚለብስ ኢትዮጵያዊ አለ ወይ ሰዎች በዚህ ደረጃ አይምሯቸውንም እንዲያቁልንም ስለምፈልግና ቅድም ወዳልኩ ፖይንት ስመለስልህ አላህ ንዕማችሁንም አሳዩ ስለሚል ለዛ ብዬ ነው እንጂ ጉረኝነት ኖሮኛ አይደለም አይ ዶንት ኖ ነው ጉረኛ የሚለው ወርድ ራሱ ምን እንደሆነ አላውቅም አይደል ይሄ አረብኛው ሪያ ይለዋል አይደል በፍጹም ሪያ 0% ያለበት ሰው እኮ ጀነት አይገባም ክብርያ ማለት ነው እኮ ታዲያ እንድክ እንደዛ አይነት ነገር እኮ ብለው ምንም የለውበትም ነው በዚህ በጭራሽ ውስጤ 0% የለም ጀነትን እንደሚከለክለኝ ስለማቅ ሊኖርም አይችልም በፍጹም ይሄን መድረኮትቼ ነገር ሞቼ አላህ ዘንድ እንደሚሄድ አውቃለሁ እሱም ነው ለዛ ነው ሰው እንዲረዳበት የፈለኩበት ነገር ለዛ ነው ካንተ ጋር ኢንተርቪው አለ በሰላም ቤት የመሄድና አላውቅም እኮ ለዛ ነው እኮ መንሱር ጉራ አለበት ጉረኛ ነው በጣም ሪያ ያበዛል ነው በፍጹም እንደዚህ አይነት እንደኔ አይነት እንደሱ ምን ሆነ ለምን መሰለ ቀድሜ ነገርኩ እባክህ ባለ ሀብት ነኝ እንደዚህ ነኝ ምናምን ማለቱ የሚያመጣው ነገር አለ ብዬ ስለነበረው ከዚህ ከሪያ ከጉራ ሰው የሚረዳው እንደዛ የሚረዳው በጣም ትንሹ ፐርሰንት ነው ኔጌቲቭ ኤነርጂ ያለበት ሰው ነው ይሄን የሚረዳው በፖዚቲቭ ኤነርጂ ውስጥ ያለ ሰው ግን የኔን ንግግር ስለሚረዳ የማደርገውንም አክት ስለሚያይ ለጉራ እንዳልሆነ በደንብ ነው የሚያቀልኝ እኔ ደግሞ መፈልገው እሱ ነው ሰው እንዲያቀልኝ ብቻ አይደለም አላህ ካወቀልኝ ለኔ በቂ ነው የልብስ ምርጫ ላይ ልምጣ እሺ በጣም ከለርፉል ነገር ትወዳለህ ቢጫ ቀይ እንደኛ ምርጫ ነው እሱ
ቀይና ቢጫ ምርጫ ይባላል። ስለዚህ የኛ ምርጫ ነው እሱ። ቀይና ቢጫ አሁን ባለው ሁኔታ ቢቢሲ እንኳን ወሰድ እና አልጀዚራ ምናምን ስታያቸው በጣም ቀይ ምናምን ኢቲቪ እንኳን ድሮ ኢቲቪ ላይ ራሱ ቀይ ነገር አላይ። በቀደም ራሱ ልመጣ ቀይ ልብስ ለብሳ ጋዜጠኛ ኢንተርቪው ምን ዜና ስታነባ አይቻልም። ስለዚህ ቀይ የሚለብሱ ሰዎች ብራይት ከለር የሚለብሱ ሰዎች ለምሳሌ አሁን እንዳንተ ልብስ የሚያዘወትሩ ሰዎች ልበቅን ናቸው። የማህበረሰብ ደግሞ ልበቅን ነው። ለዛ ነው የኛ ምርጫ የሆነው። መሰለ መንሱር ቦግ ያለ ነገር ይፈልጋልና ግዴታ የሰው አይን ውስጥ ለመግባት ስለሚፈልግ ነው የሚል አይደለም። ኮሜንት ስላየው ነው ስለሚያስደስተኝ ነው።